ብዙዎቻችን ሳናውቀው ከባድ የቡና ሱስ ውስጥ ገብተናል። ለዚህ ሱስ ትልቁ ምክንያት ካፌን የተባለው ንጥረ ነገር ነው። በዚህ ቪዲዮ ይህ ንጥረ ነገር እንዴት ቡናን በየጊዜው እንድንጠማ የሚያደርግበትን ሚስጥር እንመለከታለን። እንኳን ወደ ኔክስት ስቴፕ ዩቲዩብ ቻናላችን በሰላም መጣችሁ። ካፌን በቡና ውስጥ የሚገኝ ተፈጥሯዊ አነቃቂ ንጥረ ነገር ነው። አዲኖሳይን ደግሞ አእምሯችን ውስጥ የተፈጥሮ ኬሚካል ሲሆን እረፍት ማድረግ ሲኖርብን ምልክት ሰጪ ነው። ጨዋታው እዚህ ጋር ነው። የካፌን ንጥረ ነገር አዲኖሳይንን ቡና በጠጣንበት ሰዓት ምልክት እንዳይሰጥ ያደርገዋል። በዚህ ጊዜ ንቁ እንድንሆን ያደርገናል። ተመሳሳይ ጊዜ ቡና ዶፓሚን የተሰኘ ኬሚካል አእምሯችን እንዲያመነጭ ያደርገዋል። ዶፓሚን ጥሩ ስሜት ሲሰማን የሚመነጭ ኬሚካል ነው። አእምሯችን ቡናን ስንጠጣ የደስታ ስሜት፣ ኃይል፣ ንቃት እንደተሰማን ያስመስላል። ይህ የመጀመሪያው ነገር ነው። ይቀጥላል። የቡና ሱስ ምልክቶች። የቡና ሱስ እንደያዛችሁ በምንድን ነው የምታውቁት? አንደኛ ንቃት እንዲሰማን ቡናን መፈለግ። ሁለተኛ አይናችንን መክፈት አለመቻልና ከፍተኛ የድብርት ስሜት። ሶስተኛ ቡና ሳንጠጣ ስንቀር የራስ ምታትና የድካም ስሜት። አራተኛ አንድ ሲኒ ቡና ከጠጣን በኋላ እርካታን አጥቶ ለመደጋገም መፈለግ። ከእነዚህ መካከል አንዱ ምልክት ካለባችሁ አእምሯችሁ መጠነኛ ሱስ አለበት ማለት ነው። ቡና ልንቋቋመው እንዳንችል የሚያደርግ ሱስ ውስጥ እንዴት ይከተናል? ሱስ የሚያስይዘን ካፌን ብቻ አይደለም፣ ሽታው፣ ሞቅታ መፍጠሩ እንዲሁም ድንቅ ጣዕሙ ጭምር ነው። እነዚህን አስገራሚ ነገሮችን ከጠዋት ልማድ፣ ከማህበራዊ ግንኙነት እንዲሁም በስራ መካከል በሚደረጉ እረፍቶች ጋር ስናዋህደው ሙሉ ሰው የሆነን ያህል እንዲሰማን ስለሚያደርገን ነው። የቡና ጥም። ከጊዜያት በኋላ አእምሯችን ነገሮችን ይለምዳል። ብዙ ካፌን በወሰድን ቁጥር ብዙ አዲኖሲን ሪሰፕተር አእምሯችን ያመርታል። ይህ ማለት ሁሌ የምንጠጣ የቡና መጠን እኛን ለማንቃት በቂ ስላልሆነ ብዙ መጠን ያለው ቡና ስንጠጣ ብዙ አዲኖሳይን እንዲመረት አድርጎ ጠጥተን እንዳንረካ ያደርገናል። ስለዚህም ነው ከአንድ ሲኒ ወደ 2-3 እያለ የሚያድገው። ባህልና ማህበረሰባዊ ግንኙነቶች። ቡና መጠጥ ብቻ ሳይሆን ትልቅ ባህላዊ ድርሻን በሀገራችን ኢትዮጵያ ይወስዳል። በዓለም ዙሪያ የቡና እረፍት ሰዎች የመሰብሰቢያና ራሳቸውን ዘና የሚያደርጉበት ጊዜን ይፈጥራል። ቡናን ሳናበዛ ወደን የምንጠጣባቸው ዘዴዎች። ታዲያ ቡና ሳይቆጣጠራችሁ እንዴት ትደሰቱበት ትችላላችሁ? አንደኛ ከ1 እስከ 2 ሲኒ ቡና በመጠጣት ብቻ ራሳችሁን መገደብ። ሁለተኛ በጣም ከመሸ በኋላ አለመጠጣት፣ ቡና እንቅልፍን ይከለክላል። ሶስተኛ ሽታውን፣ ሞቅታውን፣ የአፈላል ስርዓቱን አብረው ይደሰቱበት። በዚህ ጊዜ ቡና ተወዳጅ መጠጥ እንጂ መጥፎ ልማድ መሆኑ ይቀራል። ይህን ቪዲዮ ከወደዳችሁት ቻናሉን ሰብስክራይብ አድርገው የደውል ምልክቷን ይጫኑ። የተለያዩ ሳይንሳዊና በዕለት ተዕለት ኑሮ ጥያቄ የሚሆንብንን ነገሮች የምንመልስበት ቻናል ነው። ኮሜንት ላይ ስንት ሲኒ ቡና በቀን እንደምትጠጡ አስቀምጡልን።